ንቃተ ህሊና የማሸነፍ ቻንሱ በጣም ሰፊ ነው። ከላይ የምታዩትን ኤፕሪል 25 ላይ የሚደረገውን ጨዋታ ዛሬ ፕሪዲክሽን እሰጣበታለሁ። ማስተር ቢኒያም እባላለሁ። የጄት ኩንዶ ባክግራውንድ አለኝ። የጁዶ ባክግራውንድ አለኝ። የቦክሲንግም የተወሰነ ባክግራውንዲንግ አለኝ እና እነሱን ኮላብ አድርጌ አንዳንድ ነገሮች ፕሪዲክሽን ለመስጠት ፈልጋለሁ። ስለዚህ አሁን እነዚህ የሁለቱ ጨዋታ እንደምታዩት በጣም አፕሪል 25 ላይ የሚጠበቅ ነው። ጆኒም አለ፣ ኮች ጆኒም አለ፣ ንቃተ ህሊናም አለ እና ለሁለቱ አሁን እኔ ከ100% 70 በ30 ሰጥቻቸዋለሁ። ከንቃተ ህሊና እንጀምር። ንቃተ ህሊና የቴኳንዶ ባክግራውንድ አለው። ሶ ስትራይኪንጎች አሪፍ እግሩ አሪፍ ይሆናል ብዬ አስባለሁ። አሁን ደግሞ ማስተር ቢኒያም ጋር ነው የሚሰራው። ማስተር ቢኒ ደግሞ በጣም እንደምታውቁት ሙዋይታይ ላይ አሁን ላይ በጣም ቤስት የሚባሉ ተወዳዳሪዎች እያወጣ ያለ ወጣት ነው። በጣም ጎበዝ አሰልጣኝ ነው። እኔም በቅርብ ስለማውቀው አሪፍ ኮች ነው። ሶ በሁለት ወር ውስጥ ምናምን አሪፍ ነገር ያመጣል ብዬ አስባለሁ። ከዛ ጋር ኮላብሬት ሲያደርገው አሪፍ ስትራይኪንጎች ምናምን ይሰራል ብዬ አስባለሁ እና በተጨማሪም ደግሞ ኮች ያሬድ ጋርም ብራዚሊያን ጂስቱ እየሰራ ነው። በሁለት ወር ውስጥ የሆኑ ነገሮች ቢያንስ ሰርቫይቭ የሚያደርገው ነገር ይመጣል ብዬ አስባለሁ። በዛ ላይ ባይኔቸር ደግሞ ልጁ በጣም ጠንካራ ስለሆነ አሪፍ ነገር ያመጣል። ጆኒ ደግሞ እንደምታውቁት ያው ብራዚሊያን ጂስቱ ላይ እስከማውቀው ድረስ አሁን ኢትዮጵያ ላይ የትኛውም አካል ሲጥለው አይቼ አላውቅም። ሞስትሊ በጣም ብዙዎቹ በሱ እጅ ወድቆ ነው የምናየው ማለት ነው። ስለዚህ በጣም አሪፍ እንትን አለው፣ አሪፍ ባክግራውንድ አለው። ልጁ ጠንካራ ነው። እንደምታዩት አይደለም፣ ፊቱ እንደምታዩት አይደለም። እኔ በቅርብ እጄ አይቼዋለሁ። በጣም እንዴት ልበላችሁ፣ ጉልበት ብቻ ሳይሆን በጣም ቴክኒክ ያለው ሰው ዴስኬ በቃ ይሄ እዛ ላይ ትኩረት አድርጎ የሚሰራ ሰው ነው ልጁ ማለት ነው። እዛ ላይ ሙሉ ፉል ታይሙን አድርጎ የሚሰራው ልጅ ነው። ስለዚህ በጣም የማሸነፍ ሳንሱም እሱ አሪፍ ነው እና ደግሞ ኤምኤምኤ ላይ ሲገባ ብዙ ሰው ንቃተ ህሊና ስትራይክ አድርጎ ይጥለዋል ምናምን ብሎ ነው የሚያስበው። እኔ ግን እንደዛ አይደለም የማስበው። ምክንያቱም አሁን ለምሳሌ ሁለት ወሩን ንቃተ ህሊና ስትራይኪንጎች ሙዋይታይ እና እንትኖች እየሰራ ነው ያለው አይደለ? ብራዚሊያን ጂስቱ ነው እየሰራ ያለው። ይሄኛውም ስዊት ቦክስ ነው የሚሰራው። ጆኒ ስዊት ቦክስ ስለሚሰራ ስዊት ቦክስ ላይ ደግሞ እንደምታውቁት በጣም ብዙ ስትራይኪንግ ላይ የሚሰሩ ሰዎች አሉ። ኪክ ቦክስ ላይ የሚሰሩ፣ ቦክሲንግ ላይ የሚሰሩ፣ ሙዋይታይ ላይ የሚሰሩ ኮቾች ስላሉ ከእነሱ ጋር ኮላብሬት አድርጎ አሪፍ ነገር ይሰራል ብዬ ስለማስብ እውነቱን ለመናገር እኔ በዚህኛው ባላቸው ኤክስፒሪየንስ እና ባላቸው የውድድር ኤክስፒሪየንስ ባላቸው አቅም ምናምን ነገር 70 በ30 አይደል መጀመሪያ የሚያልኳችሁ 30ውን ለንቃተ ህሊና እሰጣለሁ፣ 70ውን ለጆኒ እሰጣለሁ ማለት ነው። 30ውን ያልኳችሁ እንዳልኳችሁ ነው። ውድድር ላይ የሚያጋጥመው ነገር አይታወቅም። ጥሩ ስትራይክ ካደረገ ጆኒ እንትና ንቃተ ህሊና የሚገርም ኖካውት ሊያወጣው ይችላል ብዬ አስባለሁ። ግን እንዳልኳችሁ ነው። 3 ዙር እንኳን ብናደርገው አሁን ጨዋታውን 3 ዙር ቢደረግ 3 ደቂቃ ቢደረግ ማለት ነው። አስቡ፣ በ9 ደቂቃ ውስጥ የሆነ ግራፒንግ ይፈጠራል፣ የሆነ መያያዝ ይፈጠራል። በዛ መያያዝ ውስጥ ትሮይን ያደርገዋል፣ ከዛ ሾክድ ያደርገዋል፣ ወይም ደግሞ የሆነ ነገሩን ይዞ ብሬክ ነው የሚያደርገው። እጁን ብሬክ ሊያደርገው ይችላል፣ አንገቱን ቺኑን ሊያደርገው ይችላል። ሞስትሊ እኔ ጆኒ ከያዘው አሩን ነው እኔ ያመልጣል ብዬ አላስብም። በ9 ደቂቃ ውስጥ ደግሞ የሆነ መያያዞች ይኖራሉ። ግን ካልተያያዙ እንደምንም ንቃተ ህሊና ኖካውት ያወጣዋል ብዬ አስባለሁ። ስለዚህ 70%ቱን ጆኒ ይወስዶታል፣ 30%ቱን ንቃተ ህሊና ይወስደዋል። እናመሰግናለን። እስቲ የእናንተን እንትን ደግሞ ኮሜንት ላይ አሳውቁኝ። ማን ያሸንፋል የሚለውን ኮሜንት ላይ አስታውቁኝ። አስተያየታችሁ መስማት ፈልጋለሁ። ኤፕሪል 25 ቀጥታ እዛው ውድድሩ ቦታ ላይ እንገናኛለን ማለት ነው። አመሰግናለሁ።